አንተ ቆይ ማን ስለሆንክ ነው ፍቅር የምትነካት? ያለበት ድረስ እመጣለሁ። ምንድን ነው የምትፈልገው? ባርኮት ሊገድሉኝ ነው። እባክህን ቶሎ ድረስልኝ። ምናልባት ዳይመንድና ንጉስ ጋር ትሆን? እነሱ ጋር ከሆነችማ እኔ ቤታቸውን አውቀዋለሁ። ሰሚኛለሽ? አፍሽን የምትዘጊ ከሆነ ዝጊ። ያለበለዚያ ግን በዚህ ቢላዋ ምላስሽን ቆርጬ ነው የማሳርፍልሽ። አንተ ደነዝ፣ እኔ እኮ ፍቅር ነኝ። እንደዛች ኩሪታም አደይ መስዬ ከሆነ ተሳስተሃል። አሁን ልቀቀኝና ልሂድበት። ምን አለች በለኝ። ለዚህ ስራ አስከፍላለሁ። ረሳሽው እንዴ? አደይም እኮ እዚህ ነበረች። ይሄ ደግሞ ይኸውልሽ ላንቺ ያንስሻል እንጂ አይበዛብሽም። አንቺ ሚዳቁ፣ እስቲ አሁን ተንጣጪ፣ ዋጋሽን ነው የምከፍልሽ። ዳይመንድ፣ የሚጸጽትህን ነገር አታድርግ። ልቀቀኝና ልሂድበት። ቆይ ከኔ ምንድነው የምትፈልገው? ካንቺ ደግሞ ምን አባሽ ይፈልጋል? ግን ይኸውልሽ አደይን ስታሰቃያት የነበረውን ስቃይ እያንዳንዷ እንድትቀምሽ ይፈልጋል። ቆይ አንቺ ምን አይነት አረመኔ ሴት ብትሆኚ ነው እንደዛ ሌት ተቀን የለፋችበትን? አራዳ ነበርኩ። እርድና እንዳንቺ በሰው ላይ መጫወት ነው እንዴ መስልሽ? እቺ ምን አይነቷ ደነዝ ነሽ? በእናታችሁ ደነዙማ አንተ ነህ። ቆይ ደሞዙን ለአደይ ሰጥቻት ቢሆን ኖሮ ይሄ ሁሉ ብር ከየት አምጥቼ የምሰጥ መስሎኝ? ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ነው ያለው እግዚአብሔር ይመስገን። እንዴት ናችሁልኝ? ሁላችሁም ሰላም ብያለሁ። ሰላማችሁ ባላችሁበት ይብዛ። ዛሬ በአደይ ድራማ ቀጣይ ክፍል መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ያልሆናችሁ ቤተሰቡ ነው። ነባሮች ደግሞ ላይክ፣ ሼር እያደረጋችሁ አበረታቶች። ባለፈው ፍቅር ተግታ ነበረ። ያው እነ ንጉስ ቤት ትገኛለች። ፍቅር ልቀቀኝ እያለች ነበረ። ያቺ አደይ ኮቶት መስዬ ከሆነ ተሳስተሃል፣ አሁን ልቀቀኝና ልሄድበት እያለች ነበረ። ያው ባርኮትም ወደ ቤት መጥተዋል። ያው ቤት ውስጥ የለችም ማለት ነው። አደይ ፍቅር የት ሄዳ ነው እያሉ ደንግጠው ቤት ውስጥ እየፈለጓት ነበረ። ነገር ግን እሷ ታግታ እና ደመቃ ቤት ትገኛለች። ምን አለች በለኝ፣ ለዚህ ስራ አስከፍልሃለሁ አለች። ረሳሹ እንዴ? አደይም እኮ እዚህ ነበረች አላት። ይኸውልሽ አደይም እዚህ ነበረች፣ ይሄ ደግሞ ለአንቺ ያንስሻል እንጂ አይበዛብሽም ማለት ለፍቅር። አንቺ ሚዳቆ እስኪ አሁን ተንጣጪ አላት። ዋጋሽን ነው የምሰጥሽ ዳይመንድ፣ የምሰጥህን ነገር አታድርግ፣ ልቀቀኝና ወደ ቤት ልሂድ አለች። ቆይ ከኔ ምንድነው የምትፈልገው? አለ ደመቀ። ደግሞ ካንቺ ምን አባሽ ይፈልጋል? ግን የውልሽ አደይን ስታሰቃይ የነበረውን ስቃይ እያንዳንዱ እንድትቀምሽ ይፈልጋለሁ። ቆይ አንቺ ምን አይነት አረመኔ ሴት ብትሆኚ ነው ልተቀን የሰራችበትን የላቧን ብር የከለከልሻት? ጭራሽ ብለሽ የእሷን ደግሞ ተጠቀምሽበት አይደል? አዎ ተጠቅሜያለሁ። አንተ ጅል እንዴ! አራዳ ትመስለኝ ነበር እኮ አለችው። እርድና እንዳንቺ በሰው ላይ መጫወት ነው እንዴ መስልሽ? እቺ ምን አይነቷ ነች በእናታችሁ አለ። ደሞዙን ለአደይ ሰጥቼ ቢሆን ይሄ ሁሉ ብር ከየት አምጥቼ የምሰጥ ይመስላል አለችው። እኔ ስራ የለኝ፣ መንግስት ሰራተኛ አይደለሁም፣ እኔ ተማሪ ነኝ አለች። የአደይን ብር ነበረ በራሷ ብር ገዝታ በውሸት አስመስክራበት ነበር አደይ ላይ ማለት ነው። እኛ የአደይን እንባ እያፈሰሽ ነው እኛ የምትጠቅሚን አለ ንጉስ። እቺ ምን አይነት ከንቱ ናት? አሁን የአደይን ደሞዝ ታመጫለሽ ወይስ አታመጪም እንዴ? ከየት ነው የማመጣው? ቆይ የምታስቡላት ከሆነ የሰጠዋችሁን ብር ሄዳችሁ አሰጧትም ነበር። አሁን ወሬውን ተይና የአደይን ደሞዝ እጥፍ አድርገሽ ትጫለሽ ወይስ አታመጪም? እጥፍ? ቆይ እኔ ከየት አመጣለሁ? ይኸውልህ የትምህርት ቤት ክፍያዬንም ጨርሻለሁ። ባርኮት ደግሞ ብር መባል አይሰጠኝም እና ከውኩያችሁ ጋር ተጃጃሉ፣ ልቀቁና ልሄድበት። ይኸውልሽ ብዙ ባትለፈልፊ ጥሩ ነው። ለእያንዳንዱ ካፊ ያወጣሽውን ነገር እጥፍ አድርጌ ነው የምሰጥሽ፣ እጥፍ አድርጌ ነው የምመልስልሽ አላት። አቤት ሲደርሱ እነዴብ እሷ ቤት የለችም፣ ስልኩን ጥላ ነበረ። እንደ ድንገት በር ሲያንኳኩ በሩን ከፍታለሁ ብላ ነበር ከቤት የወጣችው። ሲመለሱ የለችም።
አቤት የሉም። ከዛ እና ሄላ የት ሄዶ ይሆን ክፍላቸው ውስጥ ይኖራሉ ብሎ ፍለጋ ጀመሩ። ሊዲያ ፍቅር እያለ ዴቭ ወደ ክላሳቸው ሄዳ ከዛ ሄዳም አዳይና ዴቭ ፍቅርን ፍለጋ አቤት ውስጥ እየሄዱ ነበር። ከዛ ሊዱ ደግሞ በር ተቆልፎባት ነበረ። አንቺ ፍቅር ክፈችልኝ ስትል ድምጿን ሰሙ። ከዛ ቆይ እስቲ የሆነ ድምፅ ሰማን አሉ። ከዛ ሊዲያ ናት ብሎ ዴቭ ሄዶ ከፈተላት። ሲገቡ ፍቅር የለችም። ከዛ በሩን ከፈቱላት። ምን ሆነሽ ነው አላት። የታለች እቺ የተረገመች? ማንን ነው? ፍቅር ናታ ያቺ የተረገመች አለቃትም ዛሬ። ተረጋጊ። ቆይ ምን ተፈጥሮ ነው? ማለቴ የት ሄዳ ነው አለ ዴቭ። ማለቴ በሩን ዘግታው የት ሄዳ ነው? ዴቭ አንተ ለሷ ነው የምታግሰው። ዛሬ ግን አለቃትም። ሄላ ሊዲያ ተረጋጊ እንጂ። ቆይ ከፍቅር ጋር በምን ተጣልታችሁ ነው? እኔ ምንም አላረኳትም። ድንገት ነው በሩን የዘጋችብኝ። ስንት ሰዓት ሙሉ እየለመንኳት በሩን ዘግታብኝ ሄደች። እናንተ ባትመጡ እኮ ታፍኜ ሞቼ ነበር። ቆይ በር ተዘግቶብሽ የምትሞቺ አንቺ የትኛው ታማሚ ነሽ አላባት ሄላ። ምንም ብትሉ ምን ዛሬ አለቃትን ብላ ሮጣ ፍቅርን ፍለጋ ወረደች። ያው ፍቅርን ደግሞ ቤት ውስጥ የለችም። ከቤት ተወስዳ ነበረ በዱርዬዎቹ በነ ደመቃና ንጉስ። ያው ደመቃ ነው የታገተችበት ምክንያት ያው የአዳይን ደሞዝ ስላልከፈለች የአዳይን ደሞዝ ሰጥታ በውሸት ስላስመሰከረችበት ያው ደመቃ ደግሞ ለአዳይ ዘመር ነው ማለት ነው። እንዴት የአዳይን ብር ሳሰጫት የማይሆን ነገር አደረግሽባት ብሎ ተናዶ ፍቅርን አግቷታል። የታለች እቺ ፍቅር አለች። አንቺን እንጠይቅ እንጂ የት ሄዳ ነው አለ ዴቭ። ስልኳን ጥላ ነው አይደል ሄደችው አለች አዳይ። አንቺ ደግሞ እዚህ ምን ትሰራለሽ? ለምን መጣሽ አለቻት። ሊዲያ አፍሽን ዝጊ እሺ፣ ያልተጠየቅሽውን አትመልሽ አላት። ከዛ ኤላን አይታ ነበረ። ኤላይ መታ ነበር እንዴ አለችውና ስማ አጠገቡ ቁጭ አለች። ፍቅርንም ራሳቸው ማለት ነው። ከዛ ደመቃ ወጥቶ ነበር። ኪንጎ ወዬ አዳይን የምትፈልጋት ከሆነ ከዚህ ነገር አስወጣኝ አለችው። አዳይ ላይ አሁንም ሌላ ሴራ ልታሴር ማለት ነው ፍቅር። ከዛ ለንጉስ ኪንጎ ምናምን ብላ ጠራችሁ። አቤት አላት እና ከዚህ እንፍታሽ አላት። አዎ አለችው። እዛ ስፈታሽ ምን ታረግልኛለሽ አላት። ከዛማ አዳይና ሳምኝ በእጄ እንድትገባ አደርግልሃለሁ። ልፍታሽ አላት። አዎ ፍታኝ፣ የምር ይሄን ውለታ አረሳም፣ ፍታኝ አለችው። አንቺ አዳይ የኔ እንድትሆን ታደርጊያለሽ አላት። በሱ ምንም ሀሳብ አይግባክ፣ አዳይ እንደፈለግኩ ስለማረጋት ምንም አትጨነቅ። ስንት ጊዜ እንደዚህ እንዳልሽ ላስታውስሽ አንቺ ውሸታም፣ እንደ ቀደሙ ማምንሽ መስሎሽ ነው ብሎ በጥፊ መቶ አንገቷን ያዛት። አዳይ ላይ ያረግሹ ነገር ዝም ሲልሽ ንቀት ነው። ከዛ በጥፊ መታት። አንቺ ውሻ እኔ ላይ እጅህን አነሳ አንተ ቆሻሻ አለች። እሷ አንቺ ማን ነው? እስቲ ራስሽን ተመልከቺ። ማን ነው ቆሻሻ? የሰው ላብ ቅጥፍ አርገሽ የምትበይ አውሬ ነሽ። እሺ አውሬ። ከዛ ደመቃና ንጉስ እየተቀያየሩ እየመቷት በጥፊ እያሏት ነበረ። ያው የስራውን ነው ያገኘችው። የሰራችውን አዳይ ላይ የጠመጠመችውን ሴራ እሷ ላይ ዞሮ ደረሰ። እኔ በጣም ደስ ብሎኛል ፍቅር ስለተያዘች። እኔ በጣም ደስ ብሎኛል። ምክንያቱም አዳይ ላይ ያልሆነ ነገር በውሸት አስመስክራባት ነገሩ ዞሮ ፈጣሪ ወደ እሷ መጣ። አሁንም ደግሞ ፍቅር ግን ምን ሆና ነው እስካሁን ያልተመለሰችው አለች አዳይ። እኔ ምን አውቃለሁ የት እንደሄደች አለ ዴቭ። ባርኮት አዳይ
እዚህ ስለመጣሽ ግን በጣም ደስ ብሎኛል እያለ ዴቭ ደግሞ በጣም ደስ ብሎታል። አዳይ በጣም ስለሚወዳት ሄላዬ እንዴት ነህ አላማረብኝም ትላለች። ሊዲያ ደግሞ ፀጉር ቤት ወሰደኝ ብላ ፀጉሯን ተሰርታ ነበረ። እንደዚህ ቤቱ ብቻችን ስንሆን እንዴት ደስ ይላል። ያቺ ስትኖር ግን ያስጠላኛል አለች። ማናት ያቺ? ለምለም ናታ። ሊዲያ ለምለምን ከሆነ እንደዚህ የምትናገራት በጣም ታሳፍሪያለሽ። ሁለተኛ እንደዚህ እንድትያት አልፈቅድልሽም። ምንም ቢሆን ምን የልጅነት ፍቅረኛዬ ናት። ኤላዬ እንዴት ነህ አለችው። ሊዱ እንዴት ነሽ ብላ ኤላን ስማ ቁጭ አለች። ደህና ነበር አለች። እንደው እዚህ ምሽት ምን ትሰሪያለሽ? እዚህ ወደ ቤት አትሄጂም አለቻት። ዛሬ እዚህ ነው የማድረው አለች። ሊዱ ማለት አለችው። ማለትማ ምን